አባቢ ስራ ለመኖርህ ደስ ይላል። ለምን እንዴ? የሚወደኝን የሚንከባከበኝን ብዙ ነገር የሚያደርግልኝ አቤልን አስተዋውቀሃለዋ። ቆይ አቤል ግን ላንቺ ምንድነው የሚያደርግልሽ? ምንድነው ያደረገልሽ ነገር? ብታይ አባቢ ትምህርቴን ያስጠናኛል፣ ውዝዋዜ ያሰራኛል፣ የፊልሙንም ሁሉ ነገር ይነግረኛል። ደስ ይላል። አስተዋውቂኝ። እሺ አባቢ፣ አዳራሽ ጠብቀኝ ብዬው ነበርና አባትሽ እንዳይደክም ሰፈር እንገናኝ ብሎኛልና እየጠበቀ ነው። እንሂድ። እሺ ማየ፣ እሺ እንሂድ ማየ። እሺ አባቢ፣ ግን በጣም እንደምወድ ታውቃለህ? እኔም ልክ ብለህ ነው የምወድሽ እኔ ወድ። እኔም አባቢ። እሺ እኔ ወድ፣ በቃ እንሂዳ። እስከምታስተዋውቂ ግን በጣም ነው የቸኮልኩት ማየ። ችግር የለውም አባቢ፣ አስተዋውቃለሁ። የቆናችን በጣም ካንቺ ብዙ ነገር የምጠብቅሽ ነገር የነገ ተስፋዬ ብዬ የምጠብቀው ካንቺ ብቻ ነው ማየ። ከሀና ጋር ያው እነሱ ቡድን ጋር ተቀላቀየ ነውና የተዋወቅነው። ሀና ማለት በጣም ጎበዝ ልጅ ናት። በጣም ተሰጥኦ ይለያልና ያው የሀና አባት ማለት አንተ ነህ አይደል? አዎ የሀና አባት ነኝ። እንዴ አልጠበቅኩም ነበር። በጣም ትልቅ ሰው መስለኝ ነበር። ወጣት ነኝ። ወጣት ነኛ። እድለኛ ናት። ያው ተሰጥኦ በሁሉም በትምህርቷም በውዝዋዜውም በጣም ጎበዝ ናትና በደንብ ነፃነቷን እንድትሰጣት ነው እኔ የምነግረው ነገር። ሌላ መልእክት የለኝም። እሺ የሚገርም ነገር አሁን ስላንተ ጠንካራ ጎን ሁሉ ነገር ታስረዳኛለች፣ ሁሌ ትነግረኛለች። ጠንካራ ልጅ እንደሆንኩ ሁሉ ጊዜ ትነግረኛለች። ያው እኔም እነሱ ጋር ለመስራት በሆነ ጉዳይ መጥቼ ነበር እና በጣም ነው የተግባባ ነው። እንደ ልጅ አይደለችም ሀሳቧ ራሱና እናም እድለኛ ነኝ አንተ ላይ በመሆኗ በጣም ትለይብኛለችና ምን አለ መሰለኝ አሁን ወደፊት ተስፋዬ ትልቁ ተስፋዬ ልጄ ናት እና ትልቅ ደረጃ ላይ ሆና ማየት በቃ ትልቅ ለውጥ ላይ ከምጠብቀው ከሷ ናት። ስለዚህ በደንብ አድርገህ እንድትንከባከብልኝ፣ በደንብ አድርገህ እንድትቆጣጠርልኝ እና በቃ ለትልቅ ደረጃ እንድታደርስልኝ በቃ አንተን በቃ ሁሉ ጊዜም ስላንተ ጠንካራ ጎን ትነግረኛለች። ግን በቃ ይዋል አይደለ መጥቼ አንተ ጋር የሆነ ነገር ለማድረግ በቃ ዛሬ እንደዚህ ጊዜ ሆኖ ስለፈቀደልኝ በጣም ነው የማመሰግነው። ማገዝ ያለብኝ ነገር ሁሉ ካለ አግዛችኋለሁ። በርቱ እሺ። አዎ ነግረኝ ነበር ከዚህ በፊትም ትገናኛላችሁ ብላ በቃ ስብሰባ ስራ ቢዚ ነው ምናምን ስላለች ነውና ዛሬ ያው እንግዲህ ተሳክቶልኝ ተዋውቀናል። ስለተዋወቅኩ ደግሞ በጣም ደስ ብሎኛል። ዩኒቨርሲቲ ልገባ ነበር አጋጣሚ በሌላ ጉዳይ አቋርጬው ነውና እንጠናልሃለሁ። እሺ በቃ እኔ ማገዝ ያለብኝ ነገር ወደፊት ተስፋዬ እሷም ስለሆነች ማድረግ ያለብኝ ነገር ሁሉ አግዛችኋለሁ። በርቱ፣ ጠንክሩ እሺ። ምንም ፈልግ እሺ ምን ችግር የለም። እሺ በቃ ጠንክሩ፣ በርቱ። ማገዝ ባለብኝ ሁሉ ነገር በቃ አግዛለሁ። እሺ እሺ በቃ እሺ። ያው እኛ እንግዲህ አንተም ተመለስ። እሺ በቃ ሄዱ በቃ
ያለፈን ጉዳይ መርሳት የተሻለ አማራጭ ነው። መርሳት የማይቻል ከሆነስ? ያው ከባድ ከሆነ ይቀራል። አንተ የምታወራው ነገር ሁሉ ከኔ ጋር የተያያዘ ነው። ታውቃለህ፣ እኔም ገጠር እያለሁ በጣም የምወደው ጓደኛ ነበረኝ። እናትና አባቱ ሲጠሩት አባቡዬ ብለው ነበር። እኔ ደግሞ በቃ አባቡዬ ከማዶ ባሻገር እቺ ዋቀድቼ እመለሳለሁ። ይኸውልሽ አበባ ደግሞ አባቡ ሳይሆን አቤልዬ ብለሽ ስጠሪኝ ደስ ስለሚለኝ ነው። እሺ አቤልዬ ብለሽ ጥሪኝ። እሺ ካለ እሺ ቻው። እሺ በቃ አባቡዬ ማለቴ አቤልዬ። አቤልዬ ብዬ ጠራው። የት ሄደ ነው አቤል? ወይ አንቺ ልጅ በሰበብ አስባቡ ትቀጠቅጭኛለሽ አይደል? የት ሄድኩ? ይኸው ካንቺ ጋር ተቀምጬ እያይሽኝ አይደል? እኔ ጋር ግን ያለህ አይመስለኝም። እንዴ የት ሄዳለሁ? ይሄው አብረን የተቀመጥነው አይደል እንዴ? አይመስለኝም። ምን ነገር ልንገርሽ? ምን? አበባ ሰሞኑን የቀረች ማትመጣው ለምንድን ነው? ማለቴ በሰላም ነው የቀረችው? ፓስፖርት ልቀበል እሄዳለሁ እያልሽ ነበር። ፓስፖርት እቀበላለሁ? አዎ። የምን ፓስፖርት? እኔ እንጃ። ፓስፖርት ቆይ ለምን ጠየከኝ? አረ ምንም ያው ጓደኛ አይደል እንዴ? ለምሳሌ አንቺ ብትቀሪ ምን ሆና ነው ብዬ ያሳስበኛል። መቼም ጓደኛ ሲቀር ደግሞ ምንድነው እንደዚህ ነው ተብሎ ይነገራል አይደል እንዴ? አይመስለኝም ነገረኛ። ሄሎ አባቢ። ሄሎ ዛሬ እንዳትመጣ። እንዴ ለምን? ልቀበልሽ እየመጣሁ እኮ ነው። አይ አቤል ሸኝሻለሁ ብሎኛል። ለምን? ሁለተኛ ልታላፊው እዚህ ድረስ? አይ ችግር የለውም ምን ያደርስሻለሁ ብሎኛል። በማን ስልክ ደውለሽ ነው? በአሰልጣኛችን። እሺ በቃ እሺ ቻው። እሺ ቻው። እሺ በረከት ትምህርት ጥሩ ነው? ጥሩ ነው፣ ምንም አይልም። ግን የሺት ሄዳ ነው ምግብ ፈለገ ለማድረግ ዞር እያለች ነው። ትመለሳለች ነው? እሺ ትምህርትን ጠንክረህ ተማር ቢያንስ አንተ። እሺ ግን አንተ ለምን አቋረጥ? እንደዚህ አትበለኝ። እሺ በቃ እንጂ አባቴ እናቴን ሲያሰቃያት እኔ እንዴት ትምህርት ይገባኝ? እኔንም ጣልቶኝ እያሰቃየን
በቃቶኝ በቃ ደረጃ ተረጋጋ። ያሰቃየኝ ትምህርቱ አልገባ ሲለኝ ጎዳና መርጬ ጎዳና ወጣ። ሁለተኛ እንደዚህ አይነት ነገር አታንሳብ። እሺ በቃ ደረጃ ተረጋጋ። ተይ በእናትህ እንደዚህ ምንም አይነት ነገር አይደለ። ደግሞ እኔ አለላችሁ። እሺ እንደሱ ስትል ነው የሚያምርብህ። በቃ ተረጋጋ። በቃ ለማንኛውም ሰላም ልበል እንጂ እሺ ቻው ቻው። ዝቴን ቀጥቅጦ ሲያናደኛል ሳስጠላ የረሳሁትን ነገር ቁስሌ ቀስቅስ መስራት አለብን አይደል? ያው የመጣውበት ልጅቷን እስከምናገኝ ድረስ አዎ ግድ ነው። አቤልዬ ብዬ ዛሬው ይገርማል።
ትወጂዋለሽ? አዎ አካሌ እዚህ ቢሆንም ልቤ ግን ከሱ ጋር ነው። አዎ በጣም ነው የምወደው። ዛሬም ነገም ከነገ ወዲያም በጣም ወድሻለሁ። ደግሞ ተገኝታለች እንዴ? ምን ያስደነገጠሽ? የት ነው የተገኘችው? አይ በቃ አልነግርሽም። ኧረ በቃ ነግርሽ ምን ይልበቃ Thank you.